ሰላም ጤና ይስጥልኝ ውድ የጤናማ ሕይወት ተመልካቾቼ እንዴት ናችሁ? ዛሬ ጸጉራችሁን በፍጥነት የምታሳድጉባቸውን ዘዴዎች እነግራችኋለሁ። በጣም በፈጣን ጊዜ ውስጥ ጸጉር እንዲያድግ እንዲበረታና እንዲሞላ የሚያግዙ ቀላል መንገዶች አሉ። ውድ ክሬሞች ወይም ኬሚካሎች አይደሉም። በቤታችሁ ውስጥ ያሉ ምግቦችና ቀላል ልምዶች ብቻ ብዙ ልዩነት ሊያመጡላችሁ ይችላሉ። በዚህ ቪዲዮ ውስጥ የጸጉር እድገትን የሚያፋጥኑ ተፈጥሯዊ ዘዴዎች፣ የጸጉር መነቃቀልን የሚቀንሱ ልምዶች፣ ሰዎች የሚሰሯቸው የጸጉር እድገትን የሚያቆሙ ስህተቶችን እነግራችኋለሁ። ቀላል ግን በጣም ጠቃሚ የሆኑ ዘዴዎች ናቸው። ጸጉራችሁ እንደገና ህይወት እንዲጀምር ያደርጉላችኋል። ስለዚህ እስከ መጨረሻው አብራችሁን ቆዩ። ቪዲዮውን ሼር በማድረግ ለወዳጆቻችሁም አሳውቁ። ሁሌም የምለቃቸው የጤና መረጃዎች እንዲደርሳችሁ ሰብስክራይብ እና ላይክ አድርጉ። ያላችሁን ማንኛውንም አስተያየት ኮሜንት ላይ ጻፉልኝ። እስከ መጨረሻው መልካም ቆይታ ይሁንላችሁ። ብዙ ሰዎች ጸጉራቸው እንዲያድግ ይፈልጋሉ። ነገር ግን ሳያውቁ ጸጉራቸውን በየቀኑ እየጎዱት ሊሆን ይችላል። አንዳንድ ልምዶች የጸጉር እድገትን በቀጥታ ሊያቆሙ ይችላሉ። እስቲ ሰዎች የሚሰሯቸው ጸጉር እንዳያድግ የሚያደርጉ ስህተቶችን እንመልከት። አንደኛው ከመጠን በላይ ሙቀት ነው። ብዙ ጊዜ ሙቀት መጠቀም ጸጉር እንዳያድግ ሊያደርግ ይችላል። ስትሬትነር፣ ካርሊንግ አይረን ብዙ ጊዜ መጠቀም ጸጉርን ያደክማል፣ ይሰባብራል፣ እድገትን ከስሩ ሊያቆም ይችላል። ሁለተኛ በየቀኑ ሻምፖዎችን መጠቀም። ሻምፖን በየቀኑ የምትጠቀሙ ከሆነ ከጭንቅላታችሁ ላይ የተፈጥሮ ዘይትን ያጠፋዋል። የራስ ቆዳ ሲደርቅ ደግሞ የጸጉር ስር እየደከመ ይሄዳል ማለት ነው። ሶስተኛው የምግብ እጥረትም ሊሆን ይችላል። ጸጉር ፕሮቲን፣ ብረት፣ ዚንክ፣ ቫይታሚን ቢ እና ዲን ይፈልጋል። እነዚህን ካጡ እድገታቸውን ሊቀንሱ ይችላሉ። አምስተኛ ጭንቀትና የእንቅልፍ እጥረት። ጭንቀት ሆርሞኖችን ይቀያይራል። ይህም የጸጉር መውደቅን ሊያመጣ ይችላል። የእንቅልፍ እጥረት ደግሞ ሰውነት ራሱን እንዳይጠግን ያደርገዋል ማለት ነው። ስለዚህ ይህ አንዱ ምክንያት ሊሆን ይችላል። አምስተኛ ዘይት አለመቀባት። የራስ ቆዳ ሲደርቅ ደም ዝውውር ይቀንሳል። ይህ የጸጉር እድገትን የሚቀንሰው አንዱ ምክንያት ሊሆን ይችላል ማለት ነው። ሰባተኛ ኬሚካልን በብዛት መጠቀም። ለምሳሌ እንደ ቀለም፣ ሪላክሰር እና ጠንካራ ጄል ያሉ ነገሮችን በብዛት መጠቀም ጸጉርን ያደክማሉ እና የጸጉር ስርንም ይጎዱታል ማለት ነው። እነዚህ ስህተቶች ጸጉራችን እንዳያድግ ሊያደርጉ ይችላሉ ማለት ነው። ስለዚህ እነዚህ ባለማወቅ የምንሰራቸው ስህተቶች የጸጉር እድገታችንን አቁመውት ወይም ቀንሰውት ሊሆን ይችላል ማለት ነው። በመጀመሪያ እነዚህን ልምዶች ማስወገድ ያስፈልጋል ማለት ነው። ከዚህ በመቀጠል ደግሞ የጸጉር እድገታችሁን ሊጨምሩ የሚችሉ በቤት ውስጥ ልታደርጓቸው የምትችሏቸውን ቀላል 5 ዘዴዎች ልንገራችሁ። የመጀመሪያው እንቁላል ነው። እንቁላልን በመጠቀም ጸጉራችንን በቀላሉ ማሳደግና መንከባከብ እንችላለን። ብዙዎቻችን ጸጉራችንን ማሳደግ እጅግ ፈታኝ ሲሆንብንና ብዙ ጊዜ ሲወስድብን እናስተውላለን። እንቁላልን በመጠቀም እንዴት ጸጉርን ማሳደግና መንከባከብ እንደሚቻል እንመልከት። እንቁላል ለጸጉር እድገት አስፈላጊ የሆነውን ፕሮቲን በውስጡ በመያዙ ጸጉራችንን በቀላሉ ሊያሳድግልን ይችላል። አዘገጃጀቱም በጎድጓዳ ሳህን ውስጥ 2 እንቁላል ሰብራችሁ ትጨምራላችሁ። ከዚያም ጎድጓዳው ሳህን ውስጥ 2 የሾርባ ማንኪያ የወይራ ዘይት ቀላቅላችሁ በደንብ አንድ ላይ ታዋህዳላችሁ። ከዛም ጸጉራችሁን በሻምፖ ወይም በሳሙና በደንብ ትታጠባላችሁ። በመቀጠል የታጠባችሁትን ጸጉር በፎጣ ማድረቅ ያስፈልጋል። የደረቀው ጸጉራችሁ ላይ ያዘጋጃችሁትን የእንቁላል ውህድ ሙሉ በሙሉ ትቀቡታላችሁ። እዚህ ጋር ልብ ማለት የሚገባችሁ ነገር የጸጉራችሁን ጫፎች ሳይቀር ሙሉ በሙሉ በእንቁላል ውህድ አዳርሳችሁ መቀባት አለባችሁ። የተቀባችሁትን የእንቁላል ውህድ በፌስታል ጠቅልላችሁ በማሰር ከ10 እስከ 20 ደቂቃ ታቆዩታላችሁ። ደቂቃው ሲሞላም ጸጉራችሁን ሙሉ በሙሉ በኮንዲሽነር መታጠብ ይኖርባችኋል። እዚህ ጋር ልብ ማለት ያለባችሁ የተቀባችሁትን እንቁላል ከ20 ደቂቃ በላይ ማቆየት የለባችሁም ጸጉራችሁ ላይ። ምክንያቱም እንቁላሉ በቆየ መጠን ከመጥቀም ይልቅ ጉዳት ይኖረዋል ማለት ነው። ስለዚህ ደቂቃውን ጠብቃችሁ ከ20 ደቂቃ ሳይበልጥ ከ10 እስከ 20 ደቂቃ ባለው ውስጥ መታጠብ ያስፈልጋል። ይህንን የእንቁላል ውህድ በወር 1 ጊዜ ብቻ መጠቀም በቂ ነው። እንቁላልን በዚህ መልኩ በመጠቀም ጸጉራችሁን
በቀላሉ እንዳይበጣጠስ ወዙን የጠበቀ እንዲሆንና ቶሎ እንዲያድግ ማድረግ ትችላላችሁ። ሁለተኛ ሩዝ። 2 የቡና ስኒ ሩዝ በ2 ኩባያ ውሃ ለ5 ደቂቃ ታፈላላችሁ። ከዛም ውሃውን ታጠሉና ፀጉራችሁን በደንብ አዳርሳችሁ ትቀቡታላችሁ። ለጥቂት ደቂቃዎችም ቆዳችሁን ማሳጅ አድርጉት። ከ30 እስከ 45 ደቂቃ ያህል ከቆያችሁ በኋላ ታጠቡት። ይህ ለፀጉር እድገትና ለስላሴ ተመራጭ ነው። ሶስተኛ ቀይ ሽንኩርት። ቀይ ሽንኩርቱን ውሃ ውስጥ በመቀቀል በውሃው ፀጉራችሁን ትታጠቡታላችሁ። ከዛ ትንሽ አቆይታችሁ በንጹህ ውሃ ማለቅለቅ ያስፈልጋል። ይህንን ለአጠቃቀም ከዛም ትንሽ ቆይታችሁ በንጹህ ውሃ አለቅልቁት። ይህንን ለአጠቃቀም ቀላል የሆነውን ዘዴ በመጠቀም አስገራሚ ለውጥ ታገኙበታላችሁ። አራተኛ የኮኮናት ዘይት። ፀጉር በፍጥነት እንዲያድግ በየቀኑ የኮኮናት ዘይትን በማሞቅ የፀጉር ቆዳን አዳርሶ በመቀባት ቆዳውን በደንብ ማሸት በጣም ውጤታማ ለፀጉር እድገት ወሳኝ ነው። የፀጉርን ቆዳ በሞቀ የኮኮናት ዘይት ማሸት ሴሎቹ እንዲነቃቁ ያደርጋል። በየቀኑ የፀጉርን ቆዳ ለ1 ደቂቃ በማሸት ወር ባልሞላ ጊዜ ውስጥ ውጤቱን ማየት ትችላላችሁ። ከፈለጋችሁ የወይራ ዘይትም መጨመር ትችላላችሁ። አምስተኛ እሬት። እሬት ለፀጉር እድገት ጠቃሚ ነው። 1 የኦሊቬራ ወይም እሬት ቅጠልን በመሰንጠቅ ውስጡ ያለውን ዝልግልግ ፈሳሽ በማውጣት ፀጉራችሁን እስከ ስሩ ድረስ በማዳረስ ተቀቡት። ከዛም ቆዳችሁን ለጥቂት ደቂቃ ማሳጅ አድርጉት። በመቀጠልም ከ30 እስከ 45 ደቂቃ ያክል በላስቲክ ሸፍናችሁ አቆዩት። ከዛ መታጠብ ነው ማለት ነው። ይህ ለፀጉር እድገት፣ ለፀጉር መነቃቀልና መሳሳት እንዲሁም ለፎሮፎር በጣም ጠቃሚ ነው። እንግዲህ ተመልካቾቼ እነዚህን 5 ዘዴዎች በመጠቀም ፀጉራችሁ በፍጥነት እንዲያድግ ማድረግ ትችላላችሁ ማለት ነው። የፀጉር እድገት ላይ ልምዶቻችን፣ አመጋገባችንና እንክብካቤያችን ናቸው ትልቅ ልዩነት የሚያመጡት። ስለዚህ ባለማወቅ የምናደርጋቸውን ስህተቶች በመቀነስ ፀጉር እድገቱን በተፈጥሮ እንዲጀምር ማድረግ እንችላለን ማለት ነው። በትንሽ ለውጥ ብቻ ትልቅ ውጤት ማግኘት ትችላላችሁ። ትዕግስትና ቀጣይነትም ያስፈልገዋል ማለት ነው። እንግዲህ ተመልካቾቼ ዛሬ ለፀጉር እድገት የሚጠቅሙ መፍትሄዎች ላይ ጥሩ መረጃ እንደሰጧችሁ ተስፋ አደርጋለሁ። ቪዲዮ ከጠቀማችሁ ለወዳጆቻችሁ ሼር በማድረግ ሌሎችንም አሳውቁ። ሁሌም የምለቃቸው የጤና መረጃዎች እንዲደርሳችሁ ሰብስክራይብ እና ላይክ አድርጉ። ያላችሁን ማንኛውንም አስተያየት ኮሜንት ላይ ጻፉልኝ። በቀጣይ በሌላ የጤና መረጃ እስከምንገናኝ መልካም ቆይታ ይሁንላችሁ።